ዛሬ ይህን ቪዲዮ እየተመለከታችሁ ያላችሁት ምናልባት ህይወታችሁ እጅግ በጣም ከባድ የሚባል ጊዜ ውስጥ ሆናችሁ ሊሆን ይችላል። ኪሳችሁ ባዶ ሆኖ የነገ ህይወታችሁ ጨልሞባችሁ እኔ እኮ ምንም እድል የለኝም ብላችሁ ተስፋ ቆርጣችሁ ይሆናል። ጠዋት ከእንቅልፋችሁ ስትነሱ ቀኑን እንዴት እንደምታሳልፉት እያሰባችሁ ትጨነቃላችሁ። ስንት ጊዜ ሞክራችሁ አልሳካም ስላችሁ ምናልባት የኔ ዕጣ ፈንታዬ ድህነትና ውድቀት ብቻ ይሆን እንዴ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ወዳጆች ዛሬ አንድ እውነት ልነግራችሁ እፈልጋለሁ። የተሰማችሁ ስሜት ልክ ነው። ተስፋ መቁረጣችሁ እና ለምን እኔ ማለታችሁ የሰው ልጅ ተፈጥሮ ነው። ነገር ግን ይህ ሁኔታችሁ የመጨረሻ ምዕራፍ አይደለም። ዛሬ በዚህ ቪዲዮ የማካፍላችሁ ታሪክ የእናንተም ህይወት ለዘላለም ሊቀይር የሚችል ታሪክ ነው። ስኬት፣ ሀብትና ደስታ ለተወሰኑ ሰዎች ብቻ የተሰጠ ልዩ ስጦታ አይደለም። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ማንም ከማያውቀውና ምንም ከሌለ የድህነት ህይወት ተነስቶ ዓለምን ያስገረመ ሰው እውነተኛና ልብ የሚነካ ታሪክ ይዤላችሁ ቀርቤያለሁ። ይህ ቪዲዮ አጭር አይደለም፣ ምክንያቱም የህይወት ለውጥ በአጭር አይመጣምና። ስለዚህ እስከ መጨረሻ አብራችሁን እንድትቆዩ እጋብዛችኋለሁ። ምክንያቱም ከታሪኩ በመቀጠል እናንተ ዛሬውኑ ህይወታችሁን ለመቀየር መጀመር ያለባችሁ ወሳኝና ትልቅ ምስጢሮች አንድ በአንድ እንፈትሻለን። እስኪ ወደ ቻይና እንግዙ ወደምትባል ከተማ እንሂድ። እዚያ ከተማ ውስጥ አንድ እጅግ በጣም ድሃ ቤተሰብ ነበረ። በዚህ ቤተሰብ ውስጥ የተወለደ አንድ ትንሽ ልጅ የልጅነቱ ጊዜውን ያሳለፈ በከፍተኛ ችግር ውስጥ ነው። ይህ ልጅ ትምህርት ቤት ውስጥ ጎበዝ የሚባል አልነበረም። ከእኩዮቹ ጋር ሲወዳደር ውጤቱ ሁሌም ዝቅተኛ ነበር። ነገር ግን አንድ የተለየ ነገር ነበረው። የእንግሊዝኛ ቋንቋን ለመማር ከፍተኛ ጉጉት ነበር። የውጭ ሀገር ቱሪስቶች ወደሱ ወዳሉበት ሆቴል በእግሩ እየሄደ በነፃ ከተማውን ያስጎበኘ ቋንቋን ይለማመድ ነበር። ጊዜ ሄዶ ኮሌጅ ለመግባት ሲሞክር የቻይና ሀገር አቀፍ ኮሌጅ መግቢያ ፈተና ተፈተነ። አስቡት! የመጀመሪያ ዓመት ወደቀ። ተስፋ ሳይቆርጥ ሁለተኛ ዓመትም ተፈተነ። አሁንም ወደቀ። ሶስተኛ ዓመት ደገመ። አሁንም ወደቀ። ብዙ ሰዎች ይሄ ልጅ አእምሮ የለው ምንም አይወጣም ብሎ ተሰለቁበት። በመጨረሻም በአራተኛ ሙከራ አንድ ዝቅተኛ የሚባል የአስተማሪዎች መሰልጠኛ ኮሌጅ ውስጥ ገባ። ትልቅ የህይወት ፈተና ግን ገና አልጀመረም። ኮሌጁን ጨርሶ ስራ ፍለጋ ሲወጣ የደረሰበትን መገፈት ብነግራችሁ አታምኑ። ከ30 ጊዜ በላይ የተለያየ ስራዎች አመልክቶ በሁሉም ቦታ አትሆንም፣ አቅም የለም፣ አትመጥንም እየተባለ ተባረረ። ፖሊስ ለመሆን ሲያመለክት ከ5 አመልካቾች ውስጥ 4ቱ ሲቀጠሩ እሱ ብቻውን አትችልም ተባለ። ከሁሉ የሚያሳዝነውና ልብ የሚሰብረው ደግሞ KFC የተባለ ታዋቂ የምግብ ቤት ለመጀመሪያ ጊዜ ወደ ከተማቸው ሲመጣ የነበረ ሁኔታ ነው። በዚህ ምግብ ቤት ውስጥ ተራ አስተናጋጅ ሆኖ ለመስራት 24 ሰዎች አመለከቱ። ፈተናውን ወሰዱ። ውጤቱ ሲወጣ 23 ሰዎች ሲቀጠሩ ያችን ተራ ስራ እንኳን እንዳይሰራ አንድ ሰው ብቻ ተቀነሰ። ያ ሰው እሱ ነበረ። አስቡት! 24 ሰው ውስጥ አንተ ብቻን 10 ታብለ ስትባረር የሚሰማ የልብ ስብራት። እሱ ግን በራሱ ላይ ተስፋ አልቆረጠም። በአንድ አጋጣሚ አሜሪካ ሀገር ሄዶ ኢንተርኔት የሚባል አዲስ ነገር አየ። በጊዜ ኮምፒውተር እንኳን መንካት አይችልም ነበር። ግን ትልቅ ራዕይ ታየው። ወደ ሀገሩ ተመልሶ ጓደኞቹን ሰብስቦ በኢንተርኔት አማካኝነት የቻይናን ምርቶች ለዓለም መሸጥ እንችላለን ብሎ ሀሳቡን አቀረበ። ብዙዎቹ ሳቁበት። ገንዘብ የለም፣ ቴክኖሎጂ አታውቅም፣ እንዴት ብለህ ነው አሉት። እሱ ግን ጥቂት ያመኑበትን ሰዎች ሰብስቦ በትንሹ አፓርታማ ውስጥ ዛሬ ዓለምን እያንቀጠቀጠ ያለው ትልቁ ኩባንያ መሰረተ። ይህ ሰው የአሊባባ መስራች የሆነ ጃክ ማ ነው። ዛሬ ላይ የዶላር ባለቤት፣ የዓለማችን ተጽዕኖ ፈጣሪ ሰው ነው። 24 ሰው ውስጥ አጠቅምም የተባለ ሰው ዛሬ በሚሊዮን ለሚቆጠሩ ሰዎች የሥራ ዕድል ፈጥሯል። ወዳጆቼ ይህን ጃክ ማ ታሪክ ሲነግራችሁ ዝም ብዬ ላዝናናችሁ ወይም ዋ እንዴት ደስ ይላል እንድትሉ ፈልጌ አይደለም። ይህ ታሪክ የህይወት መስታወት ነው። ጃክ ማ የገጠመው ውድቀት፣ መጋፋትና ባዶነት ዛሬ እናንተም እየገጠማችሁ ያለው ነገር ነው። ብዙ ጊዜ ስኬታማ ሰዎች ስናይ ቀድሞውኑ የተለየ ስጦታ ይዘው የተወለዱ፣ መንገድ የተጠረገላቸው ወይም በድንገት እድል ቀንታቸው እዛ የደረሱ ይመስለናል። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። በእያንዳንዱ ትልቅ ስኬት ጀርባ በሌሊት ያለቀሱባቸው
በረሃብ ያደሩባቸው እና አቅም የለም ተብሎ የተገፉባቸው እልፍ ጨለማ ታሪኮች አሉ። ልዩነቱ ምንድነው ታዲያ? ልዩነቱ እኛ ስንወርቅ እና ስንገፋ እድሌ ነው ብለን እጅ ስንሰጥ፣ እነሱ ግን ውድቀታቸውን እንደ ነዳጅ ተጠቅመውበት መነሳታቸው ነው። ከዜሮ ተነስቶ ጀግና የሆነ ሰዎች የተጓዙበት አንድ የተደበቀ ካርታ አለ። ይህ ካርታ ለጃክማ ብቻ ሳይሆን ዛሬ ህይወቱን ከስር መሰረቱ መቀየር ለሚፈልግ ለማንኛውም ሰው የሚሰራ ሕያው መመሪያ ነው። እናንተስ ዛሬ ካላችሁበት የድህነት የጭንቀትና የውድቀት አዙሪት ውስጥ ወጥታችሁ የራሳችሁን የስኬት ታሪክ መጻፍ ትፈልጋላችሁ? እንግዲያውስ ስኬታማ ሰዎች የተጓዙበትና ተመልካቾች ከዛሬ ጀምሮ ተግባራዊ ሊያደርጋችሁ የሚገቡትን ጥልቅ ምስጢሮች አንድ በአንድ እናያቸው። እባካችሁ እነዚህን ሀሳቦች ዝም ብላችሁ አትስማችሁ፣ በልባችሁ ውስጥ ቅረጿቸው። አሁን እንደ ጃክማ ስኬታማ ለመሆን ማድረግ ያለባችሁ 8 ዝርዝር ምስጢሮች ይነግራችኋለሁ። ይህ ቪዲዮ በጣም ጠቃሚ ነውና እስከ መጨረሻ መከታተላችሁን አትርሱ። በተለይ 7ኛና 8ኛ ላይ ያሉት በሕይወታችሁ ትልቅ ትርጉም ያለው ለውጥ እንድታመጡ ያግዛችኋል። ይህ ቪዲዮ ጠቃሚ ነውና ላይክ በማድረግ ጀምሩ። እንዲሁም ለቤተሰቦቻችሁ፣ ለጓደኞቻችሁ ስለምጠቅም ሼር አድርጉላቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ቪዲዮ እንገባለን። 8 አሸናፊዎች ምስጢሮች። አንደኛ፣ የአስተሳሰብ ለውጥ ማድረግ። የመጀመሪያና ከምንም ነገር በላይ አስፈላጊ ነገር እይታችን መቀየር ነው። ብዙዎቻችን ያደግነው ገንዘብ የዕጣ ስር ነው። ሀብታም ለመሆን መመረጥ ያስፈልጋል፣ ወይም እኔ የተወለድኩት ከድሃ ቤተሰብ ነው ስለዚህ ዕጣ ፈንታዬ ያው ነው በሚል አስተሳሰብ ነው። እውነታውን ልነግራችሁ፣ ድህነት የኪስ ጉዳይ አይደለም። ድህነት የአእምሮ ጉዳይ ነው። አእምሮአችሁ ውስጥ እችላለሁ፣ ይገባኛል ብላችሁ ካላመናችሁ በዓለም ላይ ያለው ገንዘብ ሁሉ ቢሰጣችሁ መልሳችሁ ታጡታላችሁ። ዛሬውኑ ራሳችሁን የምታዩበትን መነጽር ቀይሩ። ራሳችሁን እንደ ተሸናፊ ማየት አቁም። አቅማችሁን ይመኑ። አስተሳሰባችሁ ሲቀየር አካባቢያችሁ የምታዩት እድልና የምታደርጉት እንቅስቃሴ በሙሉ አብሮ ይቀየራል። ሁለተኛ፣ ውድቀትን እንደ ምርጥ ትምህርት ቤት መቀበል። ስንቶቻችን አንድ ነገር ሞክረን ስንወድቅ አይ የኔ ነገር አያምርልኝም ብለን የምናቆመው? ነገር ግን ስኬታማ ሰዎች ውድቀትን የሚያዩት በተለያየ መንገድ ነው። ጃክማ 30 ጊዜ ሲወድቅ እኔ አልረባም አላለም። በውድቀቱ ውስጥ ምን ጎደለኝ፣ ምን ልማር እችላለሁ እያለ ራሱን አሻሻለ። ውድቀት ማለት ትርጉሙ አቁሙ ማለት አይደለም። ውድቀት ማለት መንገድን አስተካክለ እንደገና ሞክር ማለት ነው። ከዛሬ ጀምሮ ስትወድቁ አትዘኑ፣ አዋራችሁን አራግፉ። የተማራችሁትን ትምህርት ያዙና በበለጠ ጥንካሬ ወደፊት ተራመዱ። ውድቀት የስኬት ተቃራኒ ሳይሆን የስኬት አንድ አካል ነው። ሶስተኛ፣ ባላችሁ ነገር ካላችሁበት ቦታ ዛሬውኑ መጀመር። ገንዘብ ሲኖረኝ ይጀምራለሁ፣ ሁኔታዎች ሲስተካከሉልኝ ይሰራለሁ፣ ትልቅ ቢሮ ሲኖረኝ የራስን ስራ ይከፍታለሁ። እነዚህ ሁሉ ራሳችን የምናታልልባቸው ሰበቦች ናቸው። ፍጹም የሆነ ጊዜ የሚባል ነገር የለም። ትልቅ ራዕይ ሊኖራችሁ ይገባል። ነገር ግን መጀመር ያለባችሁ በጣም በትንሹ ነው። ጃክማ አሊባባ ሲጀምር ትልቅ ህንፃ አላስገነባም። በትንሿ መኖሪያ ቤት ውስጥ ነው የጀመረው። ዛሬ ያላችሁ ትንሽ እውቀት፣ ትንሽ ገንዘብ ወይም አንድ ስልክ ብቻ ሊሆን ይችላል። ያላችሁን ነገር ተጠቅማችሁ የመጀመሪያውኑ እርምጃ ዛሬውኑ ውሰዱ። ስትጀምሩ መንገዱ እየተገለጠላችሁ ይመጣል። አራተኛ፣ ማቋረጥ የሌለው ትምህርትና ንባብ። ዓለም በየሰኮንዱ እየተቀየረች ነው። ትላንት የሰራ እውቀት ዛሬ ላይሰራ ይችላል። ከዜሮ ተነስቶ ጀግና የሆኑ ሰዎች አንድ የሚያመሳስላችሁ ትልቅ ነገር ቢኖር በየቀኑ አዳዲስ ነገሮች መማራቸው ነው። ትምህርት ቤት ስለጨረሳችሁ ትምህርት አበቃ ማለት አይደለም። መጽሐፍ አንብቡ። ዛሬ በዩቱብ ላይ በነፃ ስፍር ቁጥር የሌለው እውቀት አለ። እሱን ተጠቀሙበት። ስለ ቢዝነስ፣ ስለ ልቦና፣ ስለ ገንዘብ አያያዝ ተማሩ። እውቀት ማለት በጨለማ ውስጥ የሚያበራላችሁ ባትሪ ነው። ባትሪያችሁ ቻርጅ በተደረገ ቁጥር መንገዳችሁ ይበልጥ ግልጽ እየሆነ ይመጣል። አምስተኛ፣ ጓደኞቻችሁንና አካባቢያችሁን በጥንቃቄ መምረጥ። አንድ የታዋቂ አባባል አለ፣ አብራችሁ የምትውሉን 5 ሰዎች አሳየኝ እና እኔ ደግሞ የወደፊት ማንነትን አሳያለሁ። እውነት ነው። ቀኑን ሙሉ ስለሱ ከሚያሙ
ተስፋ ከቆረጡ እና አገር ተበላሸ ምንም አይሰራም ከሚሉ ሰዎች ጋር የምትሉ ከሆነ እናንተም ሳታውቁ ስድስተኛ ተስፋ ቆራጭ ትሆናላችሁ። ህይወታችሁን መቀየር ከፈለጋችሁ ጓደኞቻችሁን መምረጥ አለባችሁ። የተሻለ ራዕይ ካላችሁ ከሚያበረታታችሁ እና ከእናንተ የተሻለ እውቀት ካላችሁ ሰዎች ጋር ተቀላቀሉ። አንዳንድ ጊዜ ራስን መግለጽ፣ አንድ ጊዜ ራስን መግለል እና ብቸኛ መሆን እንኳን መርዛማ ከሆነ ሰዎች ጋር ከመዋል የተሻለ ነው። ስድስተኛ የሰዎችን ትችትና ጩኸት አለመስማት። አዲስ ሀሳብ ይዛችሁ ስትነሱ ህይወታችን ለመቀየር ስትወስኑ የመጀመሪያዎቹ ተቃዋሚዎችና አሾፊዎች የቅርብ ሰዎች ሊሆን ይችላል። አንተ ነህ ይህን የምትሰራ እብደት ነው ይላቸዋል። ጃክ ማ ኢንተርኔት ወደ ቻይና ላምጣ ሲል አብደዋል ነው የተባለው። ሰዎች የሚተቻችሁ የእነሱን ፍርሃት በእናንተ ላይ ስለሚያንጸባርቁ ነው። የሰዎችን ትችት እንደ ጩኸት ይዩት። ጆሮአችን ዝጉ፣ አይናችሁን ግባችሁ ላይ ብቻ አድርጉ። ውጤት ስታመጡ ያሾፍባችሁ ሰዎች ሁሉ እንዴት አደረግኩ ብሎ ሊጠይቃችሁ ይመጣል። ሰባተኛ ግልጽ የተጻፈና የሚለካ ግብ ማስቀመጥ። ጠዋት ከቤት ስትወጡ እንዴት እንደምትሄዱ ካላወቃችሁ የትኛውም ታክሲ አያደርሳችሁ። ወጥም እንደዚሁ ነው። 1 ዓመት፣ 3 ዓመት ወይስ ከ5 ዓመት በኋላ የት መድረስ እንደምትፈልጉ በግልጽ ታውቃላችሁ። ግባችሁ በአእምሯችሁ ውስጥ ብቻ ሳይሆን በወረቀት ላይ መስፈር አለበት። ሀብታም መሆን ይፈልጋለሁ ማለት ግብ አይደለም። 1 ዓመት ውስጥ ምን ያህል ገንዘብ ተጠራቅሜ ቢዝነስ ይጀምራለሁ ብሎ ዝርዝር መጻፍ ነው ግብ የሚባለው። ግባችሁን ጻፉት፣ የቀኑ የምታዩት ቦታ ላይ ለጥፉት። ይህ አእምሯችሁ ሁልጊዜ መፍትሄ እንዲፈልግ ያደርጋል። 8ኛና የመጨረሻ የማይበገር ጽናትና ትዕግስት። ይህ የመጨረሻና ብዙ ሰዎች የሚርኮበት ነጥብ ነው። የቀርከሃ ዛፍ ሲተከል ለ5 ዓመታት ውሃና ማዳበሪያ ብታደርጉለትም ከመሬት በላይ ምንም አይነት እድገት አያሳይም። ገበሬ ተስፋ ቆርጦ ካቆመ ዛፉ ይሞታል። ነገር ግን በ5ኛ ዓመት በ6ኛ ሳምንት ውስጥ ብቻ እስከ 25 ሜትር ቁመት ያድጋል። ምክንያቱም ለ5 ዓመታት ስሩን መሬት ውስጥ እጅግ በጣም ጠለቅ አድርጎ እየዘረጋ ነበር። የእናንተ ስኬት ጉዞ ልክ እንደዚሁ ነው። ዛሬ ሰርታችሁ ነገ ውጤት ላታዩ ትችላላችሁ፣ ትርፍ ላታገኙ ትችላላችሁ። ነገር ግን ተስፋ አትቁረጡ። በየቀኑ ያለምንም መቋረጥ ጥረታችሁን ቀጥሉ። ስራችሁን በጽናት ስትሰሩ ውሎ አድሮ ልክ እንደ ቀርከሃ ዛፍ ድንገት ተስፈንጥራችሁ ከፍታ ላይ ትወጣላችሁ። ወዳጆቼ ዛሬ ብዙ ተጓዝን። የጃክማን የውድቀትና የስኬት መንገድ አየን። ከዜሮ ተነስቶ ጀግና የሆኑ ሰዎች የተጠቀሙባቸውን 8 ጥልቅ ምስጢሮችን በዝርዝር ተወያየንባቸው። አሁን ግን ኳሱ በእናንተ ሜዳ ላይ ነች። ይህ ቪዲዮ አልቆ ስልካችሁ ስትዘጉ ወይም ኮምፒውተራችሁ ስታጠፉ 2 ምርጫ አላችሁ። አንደኛ ጥሩ ቪዲዮ ነበረ ብላችሁ ወደ ቀድሞው ደህንነታችሁ፣ ፍርሃት እና የጭንቀት ህይወታችሁ መመለስ። ሁለተኛና ትልቁ ምርጫ ደግሞ በቃኝ የኔ ህይወት እዚህ ጋር ማለቅ የለበትም፣ የራስን ታሪክ ከዛሬ ጀምሮ ይቀይራሉ ብሎ ታሪካዊ ውሳኔ መወሰን ነው። እኔ እናንተ ሁለተኛ እንደምትመርጡ ሙሉ እምነት አለኝ። ምክንያቱም ይህንን ቪዲዮ እስከዚህ ደቂቃ ድረስ ካያችሁ በውስጣችሁ ለውጥን የሚጠማ ትልቅ ጃና አለ ማለት ነው። ስለዚህ አንድ ነገር እንድታደርጉልኝ ይፈልጋሉ። አሁን ከተነጋገርናችሁ 8 ነጥቦች ውስጥ ከዛሬ ጀምሮ ተግባራዊ የምታደርጉት የትኛ ነው? ህይወታችሁን መቀየር ወይስ አዳዲስ ነገር መማር ወይን አዳዲስ ነገር ማንበብና መማር መጀመር? እባካችሁ አሁኑኑ ከታች ኮሜንት ላይ ጻፉልኝ። ስትጽፉት ለራሳችሁ ቃል እየገባችሁ ነው። እኔም ገብቼ እያንዳንዱን ሀሳባችሁን አነባለሁ፣ ይመልስላችኋለሁ። ይህ ቪዲዮ ውስጣችሁ ያለውን ተስፋ እንዳነቃቃ አልጠራጠረኝ። ይህ ትልቅ እውቀት ለሌሎችም እንዲደርስ ቪዲዮ ላይክ ማድረግ አትዘኑ። እንዲሁም እንደዚህ አይነት የህይወት አቅጣጫ የሚቀይሩ ጥልቅና አስተማሪ ቪዲዮዎች በየሳምንት እንዲደርሳችሁ አሁኑኑ ሰብስክራይብ ማድረግ የደውል ምልክቷን ተጫኑ። አንድ ተስፋ የቆረጠ ጨለመብኝ የሚል ጓደኛ ወይም ቤተሰብ ካላችሁ ይህንን ቪዲዮ ሼር በማድረግ ህይወቱ መድረሻ ብርሃን ሁኑት። ሁልጊዜ አስታውሱ፣ ባዶ ኪስ ማለት ባዶ ህይወት ማለት አይደለም። ከዜሮ ተነስታችሁ ጀግና መሆን፣ የራሳችሁን ስኬት ከፍታ መገንባት ትችላላችሁ። እስክንገናኝ ድረስ በያላችሁበት ሰላም፣ ጤናና ጽናት እመኝላችኋለሁ። ቻው።